በሁለት ሰዎች መካከል የሚደረግ ውል ወይም ስምምነት ነው። በመጽሐፍ ቅዱሳችን ላይ እግዚአብሔር ፈቅዶ ከሰዎች ጋር ያደረጋቸው ኪዳኖች ተጽፎልናል። እነዚህ ኪዳኖች ጠቅለል ሲሉ በሁለት ይከፈላሉ። የመጀመሪያው አንኮንዲሽናል የሆነው አንድ ወገናዊ ኪዳን የምንለው ሲሆን ይኸውም እግዚአብሔር በቀጥታ ወደ ሰዎች መጥቶ ለነሱ ደግሞ እግዚአብሔር በትውልዶች መካከል ያሰበውን መሲያዊ የሆነውን ዘላለማዊን ኪዳን ደግሞ የመሰረተበት ሲሆን ይኸውም ከሰዎቹ ማንነትና ሁኔታ በመነሳት ሳይሆን እግዚአብሔር ከራሱ ሁኔታ በመነሳት የገባው ኪዳን ነው። ሁለተኛው ኮንዲሽናል የሆነው በሁለት ወገኖች መካከል የተገባ ኪዳን ነው። እግዚአብሔር እንደ ሕዝብ ከእስራኤል ጋር ያውም ከግብፅ ምድር ከወጡት ከእስራኤላውያን ጋራ የገባው ኪዳን አለ። ይሄ ኪዳን እግዚአብሔር ከአባቶች ጋር የገባው ኪዳን ሳይሆን ይልቁንስ ደግሞ ከግብፅ ምድር በሙሴ ተመርተው ከወጡ ሰዎች ጋራ ብቻ እግዚአብሔር የገባው ኪዳን ነው። እንግዲህ የመጀመሪያው ኪዳን የተስፋ ቃል ሲሆን ተስፋ ሲሆን ፕሮሚስ ሲሆን፣ ሁለተኛው ኪዳን ደግሞ የሕግ ኪዳን የምንለው ነው። አድርግ ወይም አታድርግ የሚል በማድረግ ውስጥ በረከት ባለማድረግ ውስጥ ደግሞ ያለው መርገም የተገለጠበት የሕግ ኪዳን ነው። እንግዲህ እግዚአብሔር አምላክ በዚህ ኪዳን ውስጥ ነቀፋ ስላገኘ አዲስ ኪዳን እንደሚገባ ተናገረ። ይሄ አዲሱ ኪዳን ከመጀመሪያው በዘጸአት ምዕራፍ 19 ላይ ከተጻፈው እግዚአብሔር እንደ ሕዝብ ከእስራኤላውያን ጋር ከገባው ኪዳን አንጻር እንዴት ይታያል የሚለውን ዛሬ እንመለከታለን። አዲስ ኪዳን ጌታ ኢየሱስ ስሙ የተባረከ ይሁን። እንዴት ናችሁ? እኔ ወንድማችሁ አቻሜለ ነኝ ከያዌ ሮፌ የወንጌል አገልግሎት። እንግዲህ በተከታታይ ስለ ነገረ ድህነት እያጠናን ነው። ዛሬ ደግሞ በልዩ ሁኔታ ስለ አዲስ ኪዳን እናጠናለን። ምክንያቱም እግዚአብሔር በቀደመው ኪዳን ላይ ነቀፋ ወይም ጉድለት ስላገኘ ከዛ የተሻለ ኪዳን ሊገባ እግዚአብሔር ለሕዝቡ የተስፋ ቃል በትንቢተ ኤርምያስ ምዕራፍ 31 ቁጥር 31 ላይ ሰጥቷል። ስለዚህ እግዚአብሔር ከሕዝቡ ጋር ሊገባ የወደደው ይሄ አዲሱ ኪዳን ከፊተኛው ኪዳን በምን ይሻላል? ሁለተኛ ደግሞ እግዚአብሔር የፊተኛውን ኪዳን የሻረው ወይም ደግሞ የፊተኛውን ኪዳን ትቶ አዲስ ኪዳንን ያቆመበት ምክንያት ነቀፋ ስለተገኘበት ነው። ነቀፋው ከማን ወገን የተገኘው? ከእግዚአብሔር ወገን ነው ወይስ ከሰው ወገን? በዛሬው ጥናታችን በጥልቀት እንመለከተዋለን። ጌታ ኢየሱስ የተባረከ ይሁን። እንግዲህ እንደምታውቁት እስራኤላውያን ከግብፅ ምድር ወጥተው በሲና ምድረ በዳ ላይ በዘጸአት መጽሐፍ ምዕራፍ 19 ላይ 3 ቀን ራሳቸውን ቀድሰው ልብሳቸውን አጥበው እግዚአብሔርን ለመገናኘት ተዘጋጅተው እግዚአብሔር በሲና ተራራ ላይ በሚያስፈራ ሁኔታ ከተገለጠ በኋላ በጭጋግ በጢስ በጣም በልዩ ሁኔታ እግዚአብሔር በሲና ተራራ ላይ ተገልጦ ነበረ። ስለዚህ የእግዚአብሔር ክብር በሲና ተራራ ላይ ይታይ ነበር። ስለዚህ ከደመናው ደግሞ ድምፅ ይመጣ ነበር። እግዚአብሔር በቀጥታ ለመጀመሪያ ጊዜ በቀጥታ ከውስጥ ሳይሆን ከውጪ ለሰዎች የተናገረበት አጋጣሚ ይሄኛው ክፍል ነው። ለሕዝብ ማለትም ከዛ በፊት እግዚአብሔር ለአብርሃም ተናግሮታል። ከዛ በፊት ለይስሐቅ ለያዕቆብ ተናግሯል። ከዛ በፊት እግዚአብሔር ለተለያዩ ሰዎች ተናግሯል። ግን ለሕዝብ ሰብሰብ አድርጎ እግዚአብሔር የተናገረበት አጋጣሚ ይሄኛው ብቻ ነው። ስለዚህ በዚህ ስብሰባ ላይ እግዚአብሔር አምላክ ከእስራኤል ጋር መግባት የሚፈልግበትን የኪዳን ውሎችን ተናገረ። እስራኤላውያን ደግሞ እኛ አንተ ያዘዝከን እናደርጋለን፣ አንተ አምላካችን፣ እኛ ደግሞ ለአንተ ሕዝቦች እንሆንልሃለን ሲሉ እግዚአብሔር ያቀረበውን የስምምነት ሰነድ ተቀበሉት። ስለዚህ እግዚአብሔር ያቀረበውን የስምምነት ሰነድ በመቀበላቸው ምክንያት እንግዲህ አስቀድሞ በዘጸአት ምዕራፍ 19 ላይ የተገባው ኪዳን የቃል ስምምነት ነበር። እግዚአብሔር ሕጉን አመጣ ወይም እግዚአብሔር የሚፈልገውን ፍቃዱን መንፈሳዊ እውቀቱን ነገራቸው ለነሱም። እነሱ ደግሞ ይሁን የተናገርከን እናደርጋለን ያዘዝከንም ደግሞ እንፈጽማለን ሲሉ ተናገሩ። ስለዚህ ይሄ የቃል ስምምነት በደም ተመረቀ። በደም ከተመረቀ በኋላ በሂሶጵ ተረጭቶ በሕዝቡ ላይ የጊደር ደም ተረጭቶባቸው እያንዳንዱ ሰው ይህንን ኪዳን አጸደቀ። እንግዲህ ከዚህ በኋላ እግዚአብሔር አምላክ ደግሞ ይሄ በቃል የተስማሙትን ሕዝቡ ከእግዚአብሔር ጋር በቃል የተስማማውን ስምምነት ወደ ጽሑፍ እንዲቀየር ፈለገ። በሲዝኑ የነበረው
የጽሑፍ ስርዓት ደግሞ የድንጋይ ላይ ጽሑፍ በመሆኑ ምክንያት እግዚአብሔር በድንጋይ ላይ 10ሩን የስምምነት ውሎችን እንዲጻፉ አደረገ። እርግጥ ነው እግዚአብሔር አምላክ እነዚህን ጽላቶች በእጁ የትእዛዙን ሕግ ጽፎ ሰጥቷል። ለምን በወረቀት አልሆነም? ለምን ሌላ የመጻፊያ መንገድ ለምን አልተጠቀምም እንለው ይሆናል። ቢኮዝ በሲዝኑ የነበረው የድንጋይ ላይ የጽሕፈት ስርዓት በመሆኑ ምክንያት ነው። ስለዚህ እግዚአብሔር አምላክ በድንጋይ ላይ ቃሉን ጽፎ ለሕዝቡ ሰጠ። እንደምታውቁት የመጀመሪያው የኪዳን ውል ያለበት የድንጋዩ ጽላት ሙሴ ከተራራው በወረደ ጊዜ እስራኤል ጊደር አቁመው ከግብፅ ያወጡን አምላኮቻችን እነዚህ ናቸው ብለው በመስገዳቸው ምክንያት ሙሴ ከእጁ ላይ ጥሎ ስለሰበራቸው እንደ ፊተኞቹ አድርጎ ድንጋዮችን ጠርቦ አስተካክሎ ወደ ተራራው እንዲወጣ እግዚአብሔር ባዘዘው ትእዛዝ መሰረት አዲስ አድርጎ ሰርቶ ሄደ። እግዚአብሔር ደግሞ የኪዳኑን ውል ወይም ስምምነት ጻፈበት። ስለዚህ ብሉይ ኪዳን ማለት እግዚአብሔር እና ከግብፅ ምድር የወጣው ሕዝብ የተዋዋለው ውል ነው። ይሄ ውል እግዚአብሔር አምላክ ከ430 ዓመት በፊት ከአብርሃም ጋር ካደረገው ኪዳን ወይም ከይስሐቅ ወይም በያዕቆብ ጋር ባደረገው ኪዳን ላይ የተጨመረ ውል ወይም ስምምነት አይደለም። እግዚአብሔር ከአባቶች ጋር ያደረገው ኪዳን ወይም ውል ወይም ስምምነት የተስፋ ቃል ሲሆን ያልተጻፈ ነው፣ ግን ደግሞ አንድ ወገናዊ ነው። እግዚአብሔር ብቻ የሚፈጽም ነው። እዚህ ጋር መጥቶ ከእስራኤል ሕዝብ ጋር የተጻፈ ኪዳን የሰጠበት ምክንያት ሁለት ወገናዊ ነው። እንደ አባቶች ኪዳን አንድ ወገናዊ አይደለም። እግዚአብሔር ብቻ የሚጠብቀው ሳይሆን ሰውም ደግሞ መጠበቅ ለኪዳኑ መታዘዝ ስላለበት እግዚአብሔር ለሰዎች ይህንን የሕግ ስምምነት ሰጣቸው። በድንጋይ ላይ ቀርጾ ሰጣቸው። ደግሞም አዘዛቸው ዕለት ዕለት እንዲያስቡት እንዲያሰላስሉት። ዘዳግም ላይ ይሄ ተብራርቶልናል። እንዲያሰላስሉት፣ እንዲያወሩት፣ እንዲነጋገሩት፣ በቤታቸው በመቃናቸውና በጉበናቸው ላይ እንዲያደርጉት፣ ለልጆቻቸው እንዲተርኩት ይሄ ተነግሯቸዋል። ስለዚህ ይሄ ኪዳን ሁለት ወገናዊ በመሆኑ ምክንያት እግዚአብሔር የሚባርካቸው ህዝቡ ሲታዘዝ ነው። ህዝቡ ሲታዘዝ እግዚአብሔር ይባርካቸዋል፣ የገባውን ኪዳን ይፈጽምላቸው። ስለዚህ ቅድመ ሁኔታ ነበረው፣ ኮንዲሽናል ነበረው። ነገር ግን ይሄ ኪዳን ዘዳግም ምዕራፍ 28 ላይ ህይወትና ሞት ሆኖ ስለመጣ ሰዎች ደግሞ ሳያውቁ ህይወትን አልመረጡም፣ ሞትን መርጠዋል። እዚህ ጋር የእግዚአብሔር ኪዳን ወይም የእግዚአብሔር ፕሮግራም ፌል አደረገነት ልዩ ሆናል። ምክንያቱም የእግዚአብሔር ፕሮግራም የስምምነት ውሉ በእስራኤል ባለመጠበቅ ምክንያት፣ እስራኤል ታማኝ ለቃሏ ባለመሆኗ ምክንያት እግዚአብሔር ታማኝነቱን አጥቷል። ይልቁንስ ደግሞ ኤፌሶን ምዕራፍ 3 ላይ የእግዚአብሔርን ታማኝነት ጳውሎስ በሚያብራራበት ክፍል ላይ እግዚአብሔር ታማኝነቱን አልጣ። የእኛ አለማመን የእግዚአብሔርን ታማኝነት አያናውጠው። ይልቁንስ ደግሞ በእስራኤል አለመታመን ግን የእግዚአብሔር ታማኝነት ተገልጧል። እግዚአብሔር ኤርሚያስ ጋር መጥቶ 31 ቁጥር 31 ላይ ከይሁዳ ቤትና ከእስራኤል ቤት ጋር የምገባው አዲስ ኪዳን አለኝ እንዲል ያስገድደው ምንድን ነው ስትሉ የዕብራውያን መልእክት ምዕራፍ 8 ቁጥር 8 መልስ ይሰጠናል። ይኸውም የፊተኛው ኪዳን ነቀፋ ባይገኝበት ኖሮ ለአዲሱ ኪዳን ስፍራ ባልተገኘለት ነበር ይለናል። ስለዚህ ነቀፋ ተገኝቷል። ነቀፋ የተገኘው ማን ጋር ነው? እግዚአብሔር ጋር ወይስ ደግሞ ህዝቡ ጋር? ነቀፋ የተገኘው ኪዳኑን ባላከበረው ሰው በኩል ነው። ስለዚህ ኪዳን ያልጠበቀችው እስራኤል ኪዳኑን በማፍረሷ ምክንያት እግዚአብሔር ለእስራኤል ሊሰጥ ያሰበው በረከት፣ እግዚአብሔር ለእስራኤል ሊሰጠው የተስፋ ቃል፣ እግዚአብሔር ለእስራኤል እንደ ህዝብ መንግስት እንድትሆነው ለራሱ ርስት አድርጎ ቀድሶ መርጧ ሳለ ለተለየችበት ለዛ ባለመኖሯ ምክንያት በዛ ሳቢያ ኪዳኑ ነቀፋ ተገኘበት። ነቀፋ የተገኘው የሰዎች ኪዳኑን ባለመጠበቃቸው ምክንያት ነው። ሰዎች ኪዳኑን ባለመፈጸማቸው ምክንያት ነው። ስለዚህ የእግዚአብሔር ፕሮግራም ፌል አደረገን ትሉኝ ይሆናል። ኖ፣ የእግዚአብሔር እቅድ
ፌል አላደረገም። ምክንያቱም እግዚአብሔር ሕጉን የሰጠው ሰዎች በእግዚአብሔር ሕግ እግዚአብሔር በሚፈልገው የህይወት ስርዓትና አይነት ከእግዚአብሔር ጋር ህብረት ማድረግ እንደማይችሉ ለማሳየት ነው። ሕግ በሮሜ ምዕራፍ 3 ቁጥር 23 መሰረት ምላስን ሁሉ ይዘጋ ዘንድ ሕግ አንዱ በእግዚአብሔር ፊት አንድ ሰው ብቁ ነኝ ሊል ሲመጣ ሸራፕ ነው የሚለው። አፍን ዝጋ ማለትም አንድ ሰው በእግዚአብሔር ፊት ሕግ በመፈጸም መጽደቅ እንደማይችል ለማሳየት የተሰጠ ስለሆነ፣ ስለዚህ ሕግ መፈጸም ሰው አይችልም። ለምን ሕግ ተሰጠ ታዲያ? ባይዘዊ ከአዳም እስከ ሙሴ ድረስ ሞት ነገሰ ይላል ሮሜ ምዕራፍ 5 ላይ። ከአዳም እስከ ሙሴ ሞት ነገሰ ሲል እነዛ ያለ ሕግ ይሞቱ ነበር። ለምን እንደሚሞቱ አያውቁም ነበረ። ቢኮዝ ሕግ በሌለበት መተላለፍ አይቆጠርም ነበርና ኃጢአት ይሰሩ ይሆናል፣ እግዚአብሔርንም ይበድሉ ይሆናል። ግን የተጻፈ ሕግ ስላልተሰጣቸው ኃጢአታቸው አይቆጠርባቸው፣ መተላለፋቸው አይቆጠርባቸው። ግን ደግሞ የኃጢአት ውጤት የሆነውን ሞት እየተቀበሉ ነበር። ከአዳም እስከ ሙሴ ሞት ነገሰባቸው፣ በስጋ ብቻ ሳይሆን በመውት በመንፈስም። ይህ ዘፍጥረት ምዕራፍ 3 ቁጥር 15 ላይ እግዚአብሔር በአዳም በኩል ለሰዎች ሁሉ ያ እርግማን በመድረሱ ምክንያት ከእግዚአብሔር ሰዎች ተለዩ። በስጋ ደግሞ ሰዎች ወደ አፈር ወደ ተፈጠሩበት ወደ አፈር ይመለሱ ነበር። ስለዚህ ሰው ቶታል አጠቃላይ ተፈጥሯዊ የሆነ መበላሸት ውስጥ ነው ያለው። ግን እንደተበላሸ አያውቅም። አጠቃላይ የሆኑ ልቡ ተበላሽቷል፣ ልቡ ከፍቷል፣ ከእግዚአብሔር የተለየ የራቀ ነው። ነገር ግን ለምን እንደራቀ እንዴት እንደራቀ አያውቅም። ሕግ ሲሰጥ ግን ኃጢአትን ገለጠ። በሰው ውስጥ የሚኖረውን በሰው ውስጥ ያለውን የእግዚአብሔርን ሕግ ተቃርኖ የሚቆመውን የእግዚአብሔር ክብር የጎደለውን በሰው ውስጥ ያለውን የተበላሸ ማንነትን ገለጠው። ስለዚህ ሕጉ ማሳየት የፈለገውን አሳይተዋል ማለት ነው። ምክንያቱም ኃጢአትን መግለጥ የመጀመሪያው ሕግ የተሰጠበት ዓላማ ነው። ምንም እንኳን እስራኤል እንደ ሕዝብ ለእግዚአብሔር የተለየች ሆና እንደተመረጠች ማመለከቻ ሆኖ ቢሰጣትም ማለት ነው። ነገር ግን እስራኤል በኪዳኑ አልጸኑም፣ በቃሉም አላመኑበትም። ስለዚህም ምክንያት እስራኤል ኪዳኑን ባለመጠበቋ ምክንያት እግዚአብሔር አዲስን ኪዳን ገባ። ዩሲ አዲስ ኪዳን ከብሉይ ኪዳን ምንድን ነው ዋና የሚለየው ነገር የሚለውን ፈጠን ብዬ ላንሳ። የመጀመሪያው ኪዳኑ የተገባው ከግብፅ ምድር ከወጡ ከእስራኤላውያን ጋር ነው። አንድ በሉ። ይሄ ከሌላው አህዛብ ጋር የተገባ ኪዳን አለ። ኢትዮጵያን አይጨምርም፣ ግብፅን አይጨምርም፣ አሶርን ባቢሎንን አይጨምርም። የሚጨምረው እስራኤልና እስራኤል ብቻ ናቸው። ሁለተኛ መካከለኛው ሙሴ ነው። እንደው በዮሐንስ ወንጌል ምዕራፍ 1 ላይ ሕግ በሙሴ ተሰጠ ይላል። ስለዚህ ምንም እንኳን ይወላችሁ ሰውን ወክሎ በሲና ተራራ ላይ የተገኘው ማለትም እስራኤልን ወክሎ በሲና ተራራ ላይ የተገኘው ሙሴ ነው። ልክ ነው። ደግሞ እግዚአብሔርን ወክሎ የተገኘ ደግሞ መልአክ አለ። ቢኮዝ ሙሴ በቀጥታ ሕጉን ከእግዚአብሔር አልተቀበለው። ይልቁንስ ደግሞ በመካከለኛ በኩል በመልአክ አማካኝነት ኪዳኑን ተቀብለዋል፣ ወይም የእግዚአብሔር ቃል ያለበትን ጽላት ተቀብለዋል። ግን አሁን ሁለት መካከለኛ አለ ማለት እግዚአብሔርን የሚወክል ሰውን የሚወክል ሁለት መካከለኛ፣ አንድ መካከለኛ አልተገኘም። ሰውን ወክሎ ሙሴ፣ እግዚአብሔርን ደግሞ ወክሎ መልአክ ቆሟል። ስለዚህ በሁለት መካከለኞች በኩል ነበር ማለት ነው የመጀመሪያው ኪዳን። ሶስተኛው ደግሞ ሕጉ በውሉ ወይም ውሉ የተጻፈው በድንጋይ ላይ ነው። ቀደም ሲል እንዳልኳችሁ የቀደመው ሲቪላይዜሽን ወይም ስልጣኔያቸው የድንጋይ ጽሑፍ ላይ የተመሰረተ በመሆኑ ምክንያት በሙሴ ሲዝን ላይ የነበረው ስልጣኔ በድንጋይ ላይ የተጻፈ ነው። ሃርድ ኮፒ ያለው ማለት ነው። ድንጋይ ያለው በድንጋይ የተጻፈ ነው። ስለዚህ ሰዎች ኢዝሊ ሊያነቡት የሚችሉት ውጫዊ የሆነ ሕግ ተሰጥቷቸዋል ማለት ነው። አራተኛው በብዙ የእንስሳት መስዋዕት የተመረቀ ነው። እንደምታውቁት የእንስሳት ደም በየዓመቱ የሰዎችን ኃጢአት ለመሸፈን በስርየት መክደኛ ላይ ይረጫሉ። ሰዎች ግን ኃጢአታቸው ወይም ደግሞ የሚወቅሳቸው ከህሊናቸው ራሱ ከህሊና ክስና ወቀሳ ማምለጥ አልቻሉ። ግን ብዙ እንስሳት ፈጅቷል ይሄ ስርዓት። ሌላው ምንድነው? ካህናት በስጋዊ ዘር እንደምታውቁት ከ12 የእስራኤል ነገዶች መካከል ሌዊ ለእግዚአብሔር የተጠጋ በመሆኑ ምክንያት 3 የሌዊ ልጆች እነርሱ
በመገናኛው ድንኳን አካባቢ ያለውን አገልግሎት ሲፈጽሙ ከሌዊ ልጆች መካከል ደግሞ የአሮን ዘር በሊቀ ካህንነት ያገለግል ነበር። ይሄ አገልግሎት በስጋዊ የሰው ዘር ላይ የተመሰረተ አገልግሎት ነበር ማለት ነው። ሌላው የዚህ ኪዳን ልዩነቱ የምድራዊ ቤተ መቅደስ ነበሩ። ምድራዊ ቤተ የመገናኛው ድንኳን እግዚአብሔርና ሰው የሚገናኝበት፣ ሰው እግዚአብሔር ሲፈልግ ከሰፈር ወጥቶ ሙሴ በሰራው የመገናኛ ድንኳን ውስጥ ይሰግዳል፣ እግዚአብሔርን ያገኘዋል፣ ይገናኘዋል። ልክ ነው። በመካከላቸው በሰውና በእግዚአብሔር መካከል የጥል ግድግዳው እንዳለ ነው። ይሄ ግድግዳ አለ፣ ግን ደግሞ ሰዎች እግዚአብሔርን ለመገናኘት ሲፈልጉ ከሰፈራቸው መውጣት አለባቸው። እግዚአብሔር ሰፈር ለመውጣት ራሳቸውን ቀድሰው ከሰፈር ውጭ ወዳለው ወደ እግዚአብሔር የመገናኛ ድንኳን መምጣት ይጠበቅባቸዋል ማለት ነው። ስለዚህ የመገናኛ ድንኳን ምድራዊ መቅደስ ነበረው እንደምታውቁት። ከዛ በኋላ በሰለሞን በኩል ደግሞ ቤተ መቅደስ ተሰርቶላቸዋል። ስለዚህ ምድራዊ ቤተ መቅደስ ነበራቸው። የክህነት አገልግሎት በስጋዊ ዘር ነበረ ማለት ነው። ሌላው አድርግ አታድርግ የሚል ህግ አለው፣ ስርዓት አለው። ስለዚህ አድርግ አታድርግ የሚል ህግ አለው። የኑሮ ስርዓት አለው፣ የፍርድ ስርዓት አለው፣ ሞራሉ የፍርድ ስርዓት አለው። እንደገና ደግሞ እስራኤላዊ ከሌላው አህዛብ የሚለይባቸው አምልኮአዊ ስርዓቶችም ደግሞ ተሰጥቷቸዋል። ስለዚህ የብሉይ ኪዳን እነዚህንም ያካትታል። ሌላው ግን ጊዜያዊ ስርዓቶች ናቸው። ሊመጣ ላለው ለእርሱ ለክርስቶስ በጥላነት የሚያገለግሉ ጊዜያዊ ስርዓቶች ነበሩ ማለት ነው። ሁለተኛው ኪዳን ኤርምያስ 31 ላይ ያለው እግዚአብሔር ሁለተኛ የሚገባው አዲሱ ኪዳን ማለትም የቀደመውን ኪዳን ትቶ ነቀፋ በመገኙ እስራኤል የዘዳግም 28 በመጣሷ ምክንያት ከምድሯ ተፈናቅላ የሰሜኑ ክፍል በአሶር የደቡቡ ክፍል በባቢሎን ምርኮ ውስጥ እስከ ምድር ጥግ ድረስ ተበታትነው እየኖሩ ሳለ ቢኮዝ ፌል አድርገዋል። እግዚአብሔር የተስፋ ምድር ሰጣቸው፣ ከዛ ተነቅለዋል። ስለዚህ ጉድለት ነቀፋ ተገኝቶበታል። ቢኮዝ እነሱ ተስፋውን ቃሉን አልጠበቁምና። ስለዚህ እግዚአብሔር አዲስ ኪዳን የሚገባበት ጊዜ እንዳለ በኤርሚያስ በኩል የምስራች አለ። የኤርሚያስ 31 ላይ የተነገረው ያ ኪዳን ራሱ ከማን ጋር ነው እግዚአብሔር አዲስን ኪዳን የሚገባው? ከአሕዛብ ጋር ወይስ ደግሞ ከእስራኤል ጋር ካላችሁኝ እዛው ክፍል ላይ ይመልሷል። ከይሁዳ ቤትና ከእስራኤል ቤት ጋር የምገባው ኪዳን ብሏል። ስለዚህ እግዚአብሔር አምላክ ከእስራኤል ቤትና ከይሁዳ ቤት ጋር ኪዳን ሊገባ ፈልጓል። ይሄ ኪዳን እግዚአብሔር ከእስራኤል ሕዝብ ጋርና ደግሞ ከይሁዳ ሕዝብ ጋር የሚገባው ኪዳን ማለት እንደምታውቁት እስራኤል በሰለሞን ልጅ በሮብዓም ዘመን ለሁለት ተከፍሏል። የሰሜኑ ክፍል እስራኤል 10ን ነገር የያዘ ነው። ሁለቱ ነገር ደግሞ ይሁዳ ሆኗል። ስለዚህ አሁን እግዚአብሔር ሁለቱን ሕዝቦች መካከል ማለትም ከይሁዳም ሆነ ከእስራኤል ቤት ጋር አዲስ ኪዳን እንደሚገባ የተናገረበት የመጽሐፍ ቅዱስ ክፍል ነው ማለት ነው። ስለዚህ በዚህ ክፍል ላይ እንደምንረዳው አዲስ ኪዳን በመጀመሪያው ለእስራኤል የተሰጠው የሚለውን እናገኛለን። እንግዲህ ይሄ ኪዳን የተመረቀውም ደግሞ በደም ነው። መካከለኛው ክርስቶስ ነው። በማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ እነሆ ይህ የአዲስ ኪዳን ደሜ ነው ብሎ ጽዋውን እንደሰጣቸው ተጽፎልናል። ስለዚህ የአዲስ ኪዳን ደም ማለትም እግዚአብሔር አዲስ ኪዳን የምገባበት ጊዜ አለኝ ያለውን ቃል የፈጸመው በማቴዎስ ወንጌል ምዕራፍ 26 ቁጥር 26 ነው ማለት ነው። ስለዚህ ይሄ ደግሞ በክርስቶስ ኢየሱስ የመስቀል ሞት የተረጋገጠ ነው። ይሄ አዲስ ኪዳን ከብሉይ ኪዳን ምን ይለየዋል ካላችሁኝ፣ አንደኛው የአዲስ ኪዳን መጀመር ምክንያቱ አንደኛው ኢየሱስ ራሱ ነው መካከለኛው። አሁን ሰውን ወክሎ የሚቆም ሙሴ፣ መላእክት ደግሞ እግዚአብሔርን ወክለው መምጣት አይጠበቅባቸውም። እንግዲህ አምላክን የሚወክል ፍጹም አምላክ የሆነ ደግሞ ሰውን የሚወክል ፍጹም ሰው የሆነ አንድ መካከለኛ ተገኘ። እንደ ቀደመው ኪዳን ሁለት መካከለኛ ሳይሆን አንድ መካከለኛውም እርሱ ክርስቶስ ኢየሱስ ነው። ጌታ ይባላል። ሌላው ምንድነው? የተቀበለው አገልግሎት ከብሉይ ኪዳን አገልግሎት ይበልጣል። ኢየሱስ የተቀበለው አገልግሎት ከብሉይ ኪዳን አገልግሎት ይበልጣል። የክህነት አገልግሎት፣ የመስዋዕቱ አገልግሎት ብንል፣ የማስተሰሪያው ቀን አገልግሎት፣ በዓላቶች፣ ሁሉም አገልግሎቶች ብናጠቃልላቸው የአዲስ ኪዳኑ አገልግሎት የተሻለ ነው ከብሉይ ኪዳን አገልግሎት። ሶስተኛው ደግሞ የተመሰረተው የተሻለ የተስፋ ቃል ላይ ነው። ዋው! የተሻለ የተስፋ ቃል ላይ የተመሰረተ ነው አዲስ ኪዳን። ምን ማለት ነው? እንደምታውቁት እግዚአብሔር አምላክ
ለእስራኤላውያን አስቀድሞ እግዚአብሔር ለአብርሃም በተስፋ የሰጠውን እነርሱ ደግሞ ሲያደርጉት የነበረውን የአምልኮ ስርዓት እግዚአብሔር ሕግ አድርጎ ሰጥቷቸዋል። አሁን እግዚአብሔር ወደ ሙሴ ሕግ ሳይሆን የተመለሰው ወደ ተስፋ ቃሉ ተመለሰ። የትኛው የተስፋ ቃል? ዘፍጥረት መጽሐፍ ምዕራፍ 12 ላይ ወዳለው የተስፋ ቃል እግዚአብሔር ተመለሰ። ስለዚህ እግዚአብሔር ወደዚህ የተስፋ ቃል በመመለሱ ምክንያት እንግዲህ እንደምታውቁት አህዛብ በቀደመው ኪዳን ውስጥ የሉበትም። አሁን ደግሞ አዲስ ኪዳን ሲከፈት በዚህ ኪዳን ውስጥ አይኖሩበትም ነበረ። ምክንያቱም እግዚአብሔር ይህንን ኪዳን ከእስራኤል ቤትና ከይሁዳ ቤት ጋር ሊገባ ነው ያሰበው ወይም ያቀደው። ነገር ግን በክርስቶስ በኩል ኤፌሶን ምዕራፍ 2 ቁጥር 19 እንደሚናገረን እናንተ አህዛቦች ከኪዳኑ ቃል የራቃችሁ ለእግዚአብሔርም ተስፋ እንግዶች ሆናችሁ ሳላችሁ አሁን ግን በክርስቶስ ቀርባችኋል ተብሎ እንደተጻፈ መቅረብ አህዛብ የቻሉት በክርስቶስ በኩል ነው። እንደምታውቁት የእስራኤል ከዚህ ኪዳን መውጣትና የአይሁድ ወደዚህ ኪዳን መግባት በሮሜ መጽሐፍ ምዕራፍ 9 እስከ ምዕራፍ 11 ድረስ ተጽፏል። ያንን አንነካው። ግን ደግሞ መጽሐፍ ቅዱሳችንን ስናነብ አዲስ ኪዳን ከብሉይ ኪዳን የተሻለ መሆኑን ያረጋግጥልናል። ጌታ ኢየሱስ የተባረከ ይሁን። ስለዚህ የተመሰረተው የተሻለ የተስፋ ቃል ላይ ነው። የመጀመሪያው ኪዳን ጉድለት ነበረበት። ጉድለቱ የተገኘው ግን እግዚአብሔር ጋር ሳይሆን ጉድለቱ የተገኘው ሰው ጋር ነው፣ ሰዎች ጋር። ለምን? ሰዎች በቃላቸው አልጸኑም፣ የተስፋ ቃሉንም አልኖሩትም፣ እግዚአብሔር ጋር የተዋዋሉትንም ሙሉ አፍርሰውታል። ስለዚህ ነቀፌታ ተገኘበት። እግዚአብሔር የሚሻል የሚበልጥ አዲስ ኪዳንን በክርስቶስ በኩል አወጀልን ማለት ዕብራውያን 8:8 በፍጥነት እናውራው። እንደዚህ ይላል፣ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ኪዳን የምገባበት ጊዜ ይመጣል ይላል እግዚአብሔር። ከግብፅ አወጣቸው ዘንድ እጃቸውን ይዤ ስመራቸው ጊዜ ከአባቶቻቸው ጋር እንደገባሁት ኪዳን አይደለም፣ ምክንያቱም እነሱ በኪዳኔ አልጸኑም፣ እኔም ከእነሱ ዞር አልኩ። ኪዳኑ ስለፈረሰ እግዚአብሔር ከነሱ ተለይቷቸዋል። ከዛ ጊዜ በኋላ ከእስራኤል ቤት ጋር የምገባው ኪዳን ይህ ነው ይላል። ሕጉን ውሉን አሁን በሃርድ ኮፒ ሳይሆን በሶፍት ኮፒ ልባችን ላይ አይምሯችን ላይ ሊያትም ሰማይ ተስማማ። ስለቅና የኃጢአትን ይቅርታ እንዲሁም